በነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄንኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይን ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ፣ መቼ እንገናኝ፣ ማን የሚያመጣቸው ያው ሰራዊቱ ነው። እንትናቸውን ጠብቆ ያንተን ደረጃም አውቃለሁ። እኛም እዚህ ያለው ነገር በግል አይደለም፣ ግን መንደርደሪያ ነገሮች ይኖራሉ። እሱ ቀጣይ የሚሆን ነገር ነው። ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው። እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ። እኔም እንደዛው አርገን በከፍተኛ ሚስጥር ያዘው። ይሄን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ። የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዙሮ ዙሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገባ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። አሁን ያለበትን ደረጃ ታሳውቅ። አሎ። እሺ እሺ። አሁን እኔም የምመራው ሶስት አባል ያለው የክልሉ መንግስት ኦፊሻል ተደራዳሪና ውይይት አድራጊ ቲም ልኳል። አሁን እኔ አንተ ጋር ኮንታክት እያደረኩ ያለሁት ያው ቻናሉ በየትኛው መንገድ እንደመጣ ስለምታውቀው ሚስጥራዊ ማለት ይሄ ሁሉ ነገር ይወራል ሳይሆን ይሄኛውን ስለታወቀ እና በዛኛው ቻናል በኩል ስለምናውቅ አሁን አንተ ጋር እንዴት እንገናኝ፣ መቼ እንገናኝ የሚለውን ለማውራት ይሄን አሁን ቁጭ ብለን እየጠበቅን ያለነው በተለያየ ቦታ ሆነን ማለት ነው። የዚህን ስልክ ውጤት የሚጠብቅ አካል አለ። በየት ባልከው በዛ በሚስጥራዊ እንትኑ ማለት ነው። መንግስታዊ ስናደርግ እንዴት ይመራል፣ ጥያቄ ይኖራቸዋል። ጥያቄያቸው እንዴት ይመለሳል የሚለው እናንተ ይዛችሁ የምትመጡት ጥያቄ አለ። እኛም ፖስትሮሊ የምታነሱት ላይ ተመጥተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ አዋጭ አይደለም። የሄደበት ሄዶ ያከሰረው ኪሳራ አይታችሁታል። ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ባለመሆኑ በፍጥነት ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከሚጠርሻው ድረስ ሚስጥራዊ ነው የሚሆነው። የተስማማባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስጥሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥሪ እያደረግን ስለሆነ አብዱ ሁሴን የሚባለው ሰውዬ ከሌጋ ተነጋገረ፣ ተወያየ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስጥራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከቀኝም ቆሻሻ ነገር ገብቶበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን ማድረግ አለበት። መከላከል እንትን ይፈልጋል ማለት ነው። አንተም እኛ ጋር ኮሚኒኬት ስታደርግ ዝሆን እንትናችሁን በዚህ ባለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግርና የግለሰቦች ፍላጎት አይደለም ጉዳዩ። እስኪ እሱ ምናልባት አሁን ያልከው ነገር እንደ ህዝብ ምናምን ሳይሆን እንደ አማራ ህዝባዊ ድርጅት ከህዝባዊ ድርጅት ወታደራዊ አዛዥ ያው ኮሎኔል ፈንታሁን ነው። ከሱም ጋር እስኪ እንዴት የሚለውን ከዛ የምንነጋገረው ነገር ሊኖር ይችላል። የኛም ውስጥ ያለ የኃይል አሰላለፍ አለ፣ እናንተም ውስጥ አለ። ያንን ከለየም በኋላ ቀጣይ ምን እናርግ የሚለውን እንዳልከው
ትግል ሁልጊዜ አንዱ በትጥቅ ትግል አንዱ መፍቻ ድርድር ነው ዝሮ ውጤቱ። ስለዚህ ወደዛ ሊያስኬዱ የሚችሉ የኃይል አስተላልፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። እኛ ውስጥ እየተሽለኮለከ የሚሰራ ባንድ አለ። እሱን በደረስንበት ቁጥር እየቆረጥን እንሄዳለን። ምንም ማድረግ አንችልም። አሁን ባለው ኃይል አስተላለፍ እናንተ የራሳችሁ ኃይል አስተላለፍ አለ፣ የኛ የራሳችን የብልጽግና የሚታወቅ የመንግስት ስልጣን የያዘ ኃይል አስተላለፍ አለ። እሱ ተጠቅሞ ውስጥ ገብቶ ዛም እዚህ የሚመለከታል። እሱ በተገኘ ሰዓት ይቆረጣል። አሁን ግን የኛ ቡድኑ ሚስጥራዊ ይሁን እንጂ ሚስጥራዊውን ከወረሰ መስተዳድሩ አንተን ቡድን ሰይመው ልከው ነው እናንተ የሆነ ድርድር የሚፈልግ ኃይል አለ። ያ ድርድር የሚፈልግን ኃይል ለመደራደር የክልሉ መንግስት ወኪል ከኔ ጋር ሌሎች ሁለት ሰዎች ይሄን የሚጠብቁ ይሄን ድርድር የሚያስኬዱ ማለት እና የምንመራበት እንትን ይሄ ነው። እንትኑ ግንኙነታችን ግለሰባዊ አይደለም። ኦፍ ኮርስ የአማራ ህዝባዊ ድርጅት የሚባለውን እንደምናገኝ እናውቃለን። ግን በዚህ ውስጥ ከጎንደር ከሌ፣ ከወሎ ከሌ፣ ከሸዋው ከሌ፣ ከጎጃም ከሌ ይሄን እዝጋ ነው እኛ አጠቃላይ እነዚህ ጋር ተሰባስባችሁ ንግግር እንድናደርግ ነው። መስፍንም ጋር ኮሙኒኬት ሳደርግ እነዚህ አሁን የነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች አመቻቻል በሚል ነው። ምናልባት ሶስተኛ ቀናችን እንግዲህ አሁን አንተ ተጠብቀ ምናልባት ከሐሙስ ዕለት ጀምሮ ለዚህ ስራ ሌላ ነገር አቁመን እየጠበቀ ነው እንግዲህ የእናንተ ስልክ ማለት ነው። ስለዚህ አንድ ሳቢን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩን የህዝባዊ ሰራዊት ላይ ያለው የወሎውን ህዝባዊ ሰራዊት ማነው ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለውን የመረጃና የህዝብ ግንኙነት ሰውዬ እሱን እነሱ ወክሎ ለድርድር የሚያስፈልግ ጉዳይን ይዞ ይመጣል የሚል ሚስጥራዊ ሆነ ህጋዊ ንግግር ነው እናንተ እያደረጉ ያለው። በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌቭል ነው ማናገር እንደ ድርጅት። ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። ማገናኝህም ሰው ያንተን የመረጠበትና ምን እናርግ የሚለው ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ላችሁ ነው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። መጀመሪያ የሚሰሩ ስራዎች አሉ። እሱን ነው እንጂ እዛ ውስጥ ባትገቡ ደስ ይለኛል። ምክንያቱም ውስብስብ ነገሮች አሉ። ጥያቄያችን ፌደራል መንግስት ጋር ነው። ከፌደራል መንግስት ጋር ያለ ሂደት ሊሆን ይችላልና እሱ ጥልቅ ነው። ትግሉ እንዳልኩ በእናንተም በእኛም አማራ ክልል የጦርነት ቀጠና ለማድረግ የተጠለፈ ኃይል አለ። ያንን ነገር በስነ ስርዓት እንዴት ማኔጅ እናርግ የሚለው ወሳኝ ነጥብ ነው። አንተ በመታሰበው ደረጃ ክልላችሁ ሰርጎ ገብነት ብቻም አይመስለኝም። መንግስታዊ መዋቅርን የተጠቀመ ክልሉን ጦርነት ቀጠና ውስጥ ማድረግ የሚፈልግ ቡድንም እንዳለ የምንረዳው አለ። እኛም ውስጥ አለ፣ ወሎ ውስጥ አለ፣ ጎጃም አለ፣ ሸዋ አለ። እንደዚሁም እዚህ ወሎም ምናቃቸው አሉ። ዙሮ ግን ይሄን ክልል የምታስቡለት ከሆነ አሁን ድርድር ምናምን ስልጣን ምናምን ሳይሆን አሁን የገጠመንን ፈተና የተሻለ አስተሳሰብ ያላችሁ መንግስት መዋቅር ውስጥ ክልሉ ውስጥ ያላችሁ በፌደራል መንግስት በክልሉም ውስጥ ያላችሁ አብረን እንስራና ወደዛ እንሂድ የሚለው ለመነጋገር መሆኑን ታሳቢ እንድታረገው ነው። እንግዲህ ምናልባት አብረን ተነጋግረን መነጋገር ስራ ስለሆነ ወደዛ አሁን ወደ ያልከው ነገር ውስጥ ለመግባት መጀመሪያ የሚሰሩ ስራዎች አሉ ነው። አሁን የጠቀስካቸው እኛም ውስጥ ልክ ነህ። ህዝባዊ ድርጅቱ ያቀፋቸው አሉ። ከህዝባዊ ድርጅቱ ውጭ ሆነው ደግሞ ሌላ ቡድኖች አሉ።
ስለዚህ ስንነጋገር ያንን የመለየት ስራው አለ። ያንን እያስተጋባብኝ ነው። ይቅርታ አንተ ነው የሩም ውስጥ ላውድ አድርጌ ሰባካ ውስጥ ተቀል ሌላ ችግር የለውም። አቤት አቤት ዝሮ በቃ የጀስት መደላደል እንዴት እንፍጠር የሚለውን 1 2 3 ተብለው ተቆጥረው ሐሳቦቹ አሁን እኔ ሪአክት ማድረግባቸው ሐሳቦች መኖር መቻል አለባቸው። መደላደል እንዴት እንፍጠር የሚለውን 1 2 3 መስፍን ጋር በግሉ መስራት፣ ፈንታው መሐባ ጋር በግሉ መስራት። ከዛ በኋላ እንትላለሁ አሁን እኔ እናንተ የተነጋገርነው ሪፖርት ማድረግለት አካል አለ። የደህንነትና አጠቃላይ ያለውን ኃላፊነትም ጭምር ከሆነ ስጋትና ኃላፊነትህንም ለመወጣት ከሆነ ለኔ ምንም የሚጨንቀኝ ነገር የለም። ግን ሌላ ወደ ሚዲያ ወይ የሆነ ነገር ውስጥ እኔ እንደዛማ ይሄማ እንትን የህፃን ልጅ ይሄ በመጨረሻ ተሄዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ። ግን ለደህንነትና ሞር ሴኩርድ አድርገው በጣም ላንተ ደህንነት ሲባል የምታሳውቀውን አካል ብቻ ለደህንነት ለእናንተ ደህንነት መዋቅር ባታሳውቀው፣ ግን አንተን ፕሮቴክት ለሚያረግ የፌደራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዝሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። ጥሩ ዘን መቼ ታገናኘኛለህ? እንደሰራልኝ የሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆነ ማለት ነው። ኦኬ። እና ችግር እንግዲህ እኛ አሁን ከማክሰኞ ማን ነው ከሐሙስ ጀምሮ ሌላ ነገር ይሄን ስለሆነ ይዘን የተቀመጥነው እናንተ እየጠበቅ ዘለዛ እንዲሆን የስምርታችን እንድናስተካክል እንትለኛለህ በተቻለ መጠን አሳውቀን ከነገ ድረስ እንትለኛ ታገናኘኛለህ። ግን ጥያቄዎቹ አሁን ዝርዝር ተደርገው እንዲቀርቡ ከምትለው ሰውዬ ጋር ስንገናኝ አንተን ስንፈልግህ ደግሞ ፍላጎታችንም ተረዳ። ለምን እንደፈለግንህም እንግዲህ በራስህ እንትን በለው። ዝሮ ለጥሩ ነገር መሆኑን ብቻ ተረዳ። እሺ በጣም አሁን ካን ደስ ያለኝ ፖለቲካሊ እናንተ ጋር ተመስሎና ተመሽጎ እየሰራ ያለ ኃይል የመጨረሻ ፍላጎቱ ምን እንደሆነ እና በተለይ አንደኛው ክንፍ ከማን ጋርና እንዴት እየሰራ እንዳለ እሱን በዛ ልክ መረዳትና በዛ ልክ ማስቀመጥ ትልቅ መደላት ነው። ኦነስትሊ እንደዛ አይነት አረዳድ በውስጣችሁ ስለመኖሩ እርግጠኛ አልነበርኩም። አሁን ለኔ ዛሬ ትንሽ አይኔን የገለጠልኝ በዚህ ደረጃ የሚረዳ ጽንፈኛ ወይም ሽፍት አለ ወይ ብዬ አላምንም ነበር። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። በተለይ በዚህ በወሎ በኩል ያላችሁት ምን እንደተደረገ በቲፒኤልኤፍ ምን እንዳደረገ እያወቃችሁ ከቲፒኤልኤፍ ጋር ቆማችሁ ከቲፒኤልኤፍ መሳሪያ ተቀብላችሁ ወሎ ምድር ላይ ውጊያ ማድረጋችሁ በጣም ያንገሸግሻል። ክፉኛ ደግሞ እንድንጠየፋችሁ አድርጓል። እውነት ለመናገር እኔ አሁን ከዛ የዘለለና ፈቀቅ ያለ ሀሳብ በመያዝህ በግሌ ደስተኛ ነኝ። ብቅ ያረከው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያረከው እሱ በውይይቱ የምናየው ነው። መቼም ኢንፎርማሊ የኔን ሀሳብና አቋም መረጃ ይኖርሃል። እኔ ላመንኩበት ነገር ማመን ብቻና ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመክረው ድርጅት የለም። የሌለው ደግሞ ያው ስለማምንበት አምኔበት ስለሆነ እየሰራሁ ያለሁት ተሻለው አማራጭ በብልጽግና ነው ብዬ ስለማምን ነው። እዛ ውስጥ እንክርዳድ የለም ሞልቷል። አንተ እንዳልከው ያንን ቅርዳዱን ማጥራት ነው። የድርጅት ያልካቸውን ጉዳዮችና እንዴት እንሄድበት ነው በቀጣይ የምናየው ሆኖ ሂደቱ ላይ መደላድሉ መፍጠሩ ላይ ትኩረት አድርገን ስራ መስራት። ግን ይሄ መፍጠን አለበት ማለት አሁን ለምሳሌ አንድ ቀን ወይ 2 ቀን ጠበቅኩ ያንተ ስልክ እየጠበቅኩ አሁን ዝም ብዬ ሌላ ስራ ቆሜ ቁጭ ብያለሁ። እንደዛ መሆን ግን የለበትም የሚል ነው ያለኝ።